እኔ የምላችሁ እንደነዚህ አይነት ታምናይሎች ለመስራት አሁንም 2 ሰዓት 1 ሰዓት ነው የሚፈጅባችሁ ወይስ ለሰው ገንዘብ እየከፈላችሁ ነው የምታሰሩት? 1 ደቂቃ ብቻ ስጡኝና ኤአይን ተጠቅማችሁ እንደነዚህ አይነት ማራኪ የሆኑ ታምናይሎች እንዴት አድርጋችሁ መስራት እንደምትችሉ አሳያችኋለሁ። ቪዲዮ ከጠቀማችሁ ፎሎ ማድረግ እንዳይረሳ። በመጀመሪያ ጀሚናይ አፕሊኬሽን ትከፍታላችሁ ማለት ነው። ይህንን ጀሚናይ አፕሊኬሽን ከሌላችሁ ከፕሌይ ስቶር ማውረድ ትችላላችሁ። እሱን ትከፍታላችሁ። በመቀጠል እንደዚህ አፕዴት ስለሆነ ጀሚናይ እንደ ቅድሙ እዚህ ጋር ክሬት ኢሜጅ ምናምን የሚል የለም እንደምታይ። ምንድነው የምታደርጉት? እዚች ጋር የፕላስ ምልክት አለች፣ እሷን ትጫናላችሁ ማለት ነው። ከዛ በመቀጠል እዚህ ጋር ኢሜጅስ የምትላለች የመጀመሪያውን ኦፕሽን እሷን ክሊክ ታደርጋላችሁ ማለት ነው። ምክንያቱም ኢሜጅ ልንሰራ ስለሆነ ማለት ነው። ከዛ በመቀጠል እዚች ጋር ከታች የፕላስ ምልክት አለች፣ እሷን ትጫናላችሁ። ከዛ እዚህ ጋር ፎቶአችሁን ታስገባላችሁ። ማለትም ለታምኔል ላይ ለመጠቀም ያሰባችሁትን ፎቶ እዚህ ጋር ትመርጣላችሁ ማለት ነው። ለምሳሌ ይሄንን ፎቶ መረጥኩት። ያው ታምኔሉ ላይ እንዲገባ የፈለጋችሁትን ፎቶ ከስልካችሁ ትመርጣላችሁ ማለት ነው። 1 ወይም ደግሞ 2 ወይም ከዛ በላይ ማስገባት ትችላላችሁ። ከዛ በመቀጠል ከታች ያለችውን ደን የምትል እሷን ትነካላችሁ። ከዛ ፎቶአችሁን እንደዚህ ያስገባዋል ማለት ነው። ከዛ በኋላ ምን አደርጋለሁ መሰላችሁ? ታምኔሉ እንዲሰራልኝ የምፈልገው አይነት ዲዛይን እሰጠዋለሁ ማለት ነው። እዚህ ጋር አንደኛ በጽሁፍ መስጠት ይችላላችሁ እዚህ ጋር፣ ሁለተኛ ደግሞ እዚህ ጋር በድምጻችሁ ማይኩን ምልክት ነክታችሁ ድምጻችሁ ሪከርድ ማድረግ ይችላላችሁ። ጀሚናይ በአማርኛ መስማት ስለሚችል ማለት ነው ማነጋገር ይችላላችሁ። እኔ ግን ያዘጋጀሁት ዲዛይን ፕሮምፕት እሰጠዋለሁ ማለት ነው። እዚህ ጋር ፕሮምፕቴን ፔስት አድርገዋለሁ ማለት ነው። ይሄን ፕሮምፕት ምን ይላል መሰላችሁ? ሰላም ጀሚኒ፣ ይህንን ፎቶ ተጠቅመህ ለዩቲዩብ የሚሆን ታምኔል ስራልኝ። ፎቶውን በግራ በኩል አድርገው፣ በቀኝ በኩል ደግሞ ታምኔል እንዴት ይሰራል የሚል ጽሁፍ ጽፈህ በደንብ ጥርት አድርገህ በትክክለኛው የዩቲዩብ ሳይዝ ማለትም 16:9 ማለት ነው አሪፍ የሆነ ታምኔል ስራልኝ፣ ዲዛይኑ ዘመናዊ አድርገው ብዬ ሰጠሁት። እንደዚህ አድርጋችሁ አማርኛ ፕሮምፕት ማስገባት ይችላላችሁ ማለት ነው። አለበለዚያ ደግሞ አልጽፍም ካላችሁ እዚች ጋር የማይኳን ነክታችሁ በድምጻችሁ ሪከርድ ማድረግ ይችላላችሁ። ይሄን ካላችሁት በኋላ ይሄን ፕሮምፕት የምትፈልጉ ኮሜንት ላይ ፕሮምፕት ብላችሁ ጻፉልኝ፣ እልክላችኋለሁ። ከዛ በመቀጠል እዚች ጋር የሰንድ ምልክት አለች፣ እሷን ሰንድ ትሉታላችሁ ማለት ነው። ከዛ ጀሚናይ በአጭር ደቂቃ ውስጥ ትንሽ ጠብቁታላችሁ፣ እየሰራልኝ ነው ፎቶ። እንደምታዩት ጀሚናይ ፎቶውን ሰርቶ ጨርሶታል ማለት ነው። እንደዚህ አይነት ያማረ ፕሮፌሽናል የሆነ ታምኔል ይሰጣችኋል ማለት ነው። ከዛ ይሄን ፎቶ ዳውንሎድ ለማድረግ ደግሞ ከታች እንደዚህ ወደ ጎን ሼር አለ አይደል? ሼር ኮፒ የሚል አለ። ወደ ጎን ስክሮል ስታደርጉ ደግሞ እዚህ ጋር ሴቭ የምትል ምልክት ታገኛላችሁ። ሴቭ ብላችሁ ወደ ስልካችሁ መጫን ትችላላችሁ ማለት ነው።